ልጁ እንኳን እንግዳው በገደሉ እንኳን ሆነ ልጁ እናስተምረውና ከዛ በኋላ የፈለገ ይሁን አልኳቸው። እሳቸው ለመኗት እንዲህ አለች። እንግዲህ ምን ይደረጋል ብለን አካፍያለች። ተካፍለ ቤት የለኝም ኮንዶሚኒየም በሷ ስም ነበር የተመዘገብነው። ኮንዶሚኒየም አልፈልግም ብዬ ተበሳጭቼ ስኳር አለ፣ ግፊት አለ፣ ኩላሊት ጠጠር በሁለቱም አለብህ አለ፣ የትኛው ያለው ይላል፣ የልብ ኬዝ አለበት። የሁሉ ነገርያት በዚህ ሁሉ ችግር ላይ ያለው ጥላይ እውነት ነው። አለቀስኩኝ። ግን አለች እኔ ለልጄ ስትይ ችግር የለም ብዬ ትቻታለች። ከዛ በኋላ ንስሐ ገብቼ ንስሐ አስገቡኝ አባቴ። ደግሞ ሌላ 7 ዓመት በኋላ ሌላ የቆረበች ሴታለች አግባት ጊዜ ተቀደሰ ነው። እኔ ወደፊት እግዚአብሔር ስጋ ደግሞ ታገኘው ያንን ያጠፋሁትን ጥፋት ይቅር ብዬ አባታችን መክረው ታዲያ 3 ጠርተው አስተምረው እሷ በዚህ ገዳም በልዩ ቦታ ገዳም